ያለው ሐሳብ ምንድነው? የማይገባው ሰው ኃጢአተኛው በደለኛውን ሰው በታላቅ ምሕረቱ በቸርነቱ ስቦ ከእርሱ ጋር ለዘላለም እንዲኖር የሚያደርግ እጅግ ሩህሩህ ፍቅር አምላክ ስለሆነ እኛ እንኳን ባናስበው እግዚአብሔር ምን ያደርጋል? ወደሚጠቅመን እሱ ወደሚፈልገው ህይወት ይወስዳል። ለዛ ነው ፈቃድ በእኔ ላይ ይሁን ብለን መጸለይ መለመን ያለብን። እኔ ያልኩት ሳይሆን እኛ ብቻ ሳይሆን እኮ ኢየሱስም ማለት እኔ ያልኩት አባት ሆይ እቺ ጽዋ ግን እኔ ያልኩት ሳይሆን አንተ ያልከው። ክርስትና ሲገባ ይሄ ነው ሚስጥሩ። ሌላው እስኪ ስለ ዋጋ መክፈል እናወራ። ዋጋ የሚከፈልበት የሆነ ነገር አለ። ዝም ብሎ አይደለም። ወላጆች ዋጋ ይከፍላሉ። አንዳንዴ ጓደኛሞች ዋጋ ይከፍላሉ። ቤተሰብ ዋጋ ይከፍላል። የሚከፈልበት የሆነ ነገር አለ። ዝም ብሎ አይደለም ዋጋ የሚከፈለው። ዛሬ ብዙ ዋጋ የሚከፈልባቸው ነገሮች አሉ። ታዲያ ክርስቶስ የከፈለው ዋጋ ምንድን ነው? እግዚአብሔር እኮ ዋጋ ከፍሎ ነው አይደለም እኛን ወዴት ያመጣን? ወደ ዘላለምነት ያመጣን። ምን አድርጎ? ለዛ እኮ ነው መጽሐፍ ቅዱስ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። እንዴት መታደል ነው! አንድ ሰው የራሱ ሳይሆን የክርስቶስ ሆኖ ሲኖር በዋጋ ምን ስላላችሁ? ስለተገዛችሁ። ስለዚህ የተከፈለው ዋጋ ምንድነው? አንድያ ልጁን እስኪሰጥ ድረስ ለዘላለም ሕይወት እንድንኖር አንድያ ልጁን እስኪሰጥ ድረስ ምን አደረገ? ዋጋ ተከፈለ። እግዚአብሔር ዋጋ ከፍሎ እኛም በዘላለም የሚያኖር አምላክ ነው። አንዳንድ ጊዜ ስለ ዋጋው በደንብ እንድንረዳ መቼስ አብዛኛው ጊዜ የምንሰማው እንደው ነገሮች አሉ አይደል? አንዳንድ ሰው በከባድ ችግር ሲሆን ዘመኑ እንደው አንዳንድ ችግሮች፣ በሽታዎች አሉ። ለወንድሙ ኩላሊቱ ሰጠ፣ ለእህቱ እንደዚህ ያደረገ የሚባል እንደነዚህ አይነት ዋጋዎች ምን ለማድረግ ነው? ወይ ወንድም ወይ የሆነ ሰው በህይወት እንዲቀጥል በህይወት እንዲኖር ነው እነዛ ዋጋዎች የሚከፈሉት። አያችሁ፣ ክርስቶስ የከፈለው ዋጋ እኛ ከእግዚአብሔር ጋር መጀመሪያ የታሰበልን ገና ዘፍጥረት ላይ የታሰበልን ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር መለኮታዊ ባህሪውን በሰው ልጅ ሲያስቀምጥ እንደነበረው ሀሳብ ወደዛ ሊያኖረን ነው እግዚአብሔር ይጥቀም። ስለዚህ ታዲያ የተከፈለው ዋጋ ገብቶን በተከፈለን ልክ እየኖርን ነው ወይ ነው ጥያቄው። የተከፈለን ዋጋ የገባው ሰው ህይወት ምን ይመስላል? እስኪ አንድ ጥቅስ ገላትያ ላይ ሄድና የተከፈለው ዋጋ የገባው ሰው ምን ይመስላል ጳውሎስ የሚናገረውን አንድ ክፍል አንብብ። ገላትያ ምዕራፍ 2 ቁጥር 20 ላይ እንደዚህ ይላል፣ ክርስቶስ በእኔ ይኖራል እንጂ ከእንግዲህ ወዲህ እኔ አልኖርም። አሁን በስጋ የምኖረው አለና በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ በማመን የምኖረው ኑሮ ነው። አያችሁ፣ ጳውሎስ አሁን እኔ አልኖርም፣ ክርስቶስ በማ ይኖራል? በእኔ ይኖራል። ከዛ ምን አለ? ስለ እኔ ራሱን በሰጠው። እዚህ ጋር አሁን ዮሐንስ ወንጌል ላይ ያልን ያልነበረው ይኖር በእሱ ላይ ባለኝ እምነት እሱ ያለኝን ነው እንጂ ካሁን በኋላ እኔ አይደለም ነው። ጳውሎስ እኮ ለዚህ ነው ገላትያ ላይ ክርስቶስ በእናንተ እስኪሳል ድረስ ምትይዞኛል። ለምን? የተከፈለልን ዋጋ የከበረ ነው እያለ በተከፈለልን ዋጋ ልንኖር ነው የተጠራ ነው። ድንቅ ህይወት ማን ያየው? እግዚአብሔር ያየው። ይሄ ህይወት ነው እንግዲህ ለኛ። ስለዚህ እንደ ክርስቲያን ባለን ህይወት ላይ ቅድም ስጀምር ያልኳችሁ ለዛ ነው ይሄ ክፍል እያነበቡ ሳይሆን ለካስ በራሴ ፍቃድ እየኖርኩ የምፈልገውን ህይወት ግን ክርስቶስ ለእኔ ዋጋ የከፈለው ዘላለምን። እስኪ አንድ ምሳሌ ልስጣችሁ። አንድ ሰው የቀረህ 1 ወር ነው በዚህ ምድር ልትኖር ብሎ አንዳንዴ የሐኪሞች ነገር አለ አይደል? 1 ወር የቀረው ሰው በቃ 1 ወር እንደምንም ቢሮ ገብቼ ጨራርሼ ልሞት ስለሆነ አይልም ማለት ብዙ ጊዜ በቃ ያቺን እንትን ግን
እንደው በቃ ንስሐም ገብቼ እነዚህ ነው ምናምን ሊል ይችል ይሆናል። እኛ በዘላለም እንድንኖር የተጠራን ሰው በዘላለም እይታ ውስጥ በዘላለም መረዳት ውስጥ ነው እንጂ መኖር ያለብን ይሄ እንብላ እንጠጣ ብሎ መጽሐፍ ቅዱስ እንደሚለው የሆነ አይነት ህይወት አይደለም። ለእኛ የተጠራው የከበረ የዘላለም ህይወት ገና ነገ ሄደን እንደምናገኘው እንዳታስብ። ክርስቶስ ሞቷል እኮ አይደል? ለዛ ለዘላለም ህይወት እኮ ሞቷል። አሁን በክርስቶስ ጋር የምኖረው ኖሮ መሆን አለበት። ለዚህ አንድ ትልቅ ምሳሌ ታስታውሳላችሁ። በኢየሱስ እግር ስር ሽቶ የሰበረችው ማርያም ማርቆስ ወንጌል ምዕራፍ 14 ይህንን አንብቤ ስለ እሷ ህይወቷን በዛ ውስጥ እንዴት ለገባት ህይወት የኖረችውን ኑሮ አይተን እኔና እናንተ ከገባን ይህ ህይወት ከገባን እርግጠኛውን ይነግራችኋለሁ አካሄዳችን የክርስትና ህይወታችን እንደ ዘላለም ህይወት እንደተጠራ ዋጋ እንደተከፈለለት መንፈስ ቅዱስን እየሰማ እያመሰገነ የምንኖረው ህይወት ነው። እቺ ሴት መጀመሪያ ማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ ኢየሱስ እንዴት አገኛት? ሶስት ቦታ ላይ ላንሳት። ለምን ከሷ አንድ ጥሩ ምሳሌ ስለምንወስድ 14:3 ላይ እንዲህ ይላል፣ እርሱም በቢታንያ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ ውድ የሆነ ንጹሕ የናርዶስ ሽቶ የተሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ ሽቶውን በራሱ ላይ አርከፈከፈችው። ከዚያ ከነበሩት አንዳንዶች በድርጊቱ ተቆጥተው እንዲባባሉ ነበር፣ ሽቶ ለምን በከንቱ ይባክናል እያሉ። ከዛ ያለውን ክፍል የምታውቁት ስለሆነ ብዙ አልሄድም። ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 3 ላይ ልሂድ። 11 ከቸኮልኩባችሁ ይቅርታ ካለው ሰዓት አንጻር ነው። ዮሐንስ ወንጌል ምዕራፍ 11 እንዲህ ይላል፣ አንድ ሰው ታሞ ነበር። እርሱም እንደ ማርያምና እንደ እህቷ ማርታ ከቢታንያ የነበረው አልዓዛር ነው። ማርያም ጌታን ሽቶ የቀባችው እግሩንም በፀጉሯ ያበሰችው ስትሆን የታመመው አልዓዛር ወንድሞቸው ነበር ይልና እንደገና ሉቃስ ላይ መልሶን አንድ ሀሳብ ደግሞ ይነግረናል። ሉቃስ 10 38 እና 39 ላይ እንደዚህ የሚል ክፍል አለ። 38 እና 39 በጉዟቸውም ላይ ሳሉ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል ነበር። እርሷም ደግሞ በኢየሱስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። የዚህ ሴትዮን ታሪክ ዝም ብላችሁ መጽሐፍ ቅዱስ ላይ ብትፈልጉ ከክርስቶስ ጋር ማትጠፋ ግን መጀመሪያ ታሪኳ ኃጢአተኛ የተባለች ይህች እኮ ኃጢአተኛ ናት ማን መሆኑ ታቅ የማይነካት ግን ታሪኳ ከተቀየረላት በኋላ የመወደዷ ሚስጥር ቅድም ምን ብለናል? እግዚአብሔር አንድያ ዓለምን እንዴት ወደዋል? እንዲሁ ምንም መድከም የሌለው እግዚአብሔር እንዲሁ ነው ወደደን። ስለዚህ ይቺ ሴት ለሆነላት ፍቅር ሽቶ እኮ አይደለም፣ ዋጋ ውድነቱ አይደለም። ወደ ክርስቶስ ስትመጣ ሰበረችው። በእርግጠኝነት አሁን እዚህ ስፍራ ላይ መጥቼ አንድ ሽቶ ብሰብር መዓዛው የሽቶውን ነው የምታሸትቱላችሁ አይደል? መዓዛውን ቀየረው። የክርስቶስ መገኘት ነው መዓዛውን የቀየረው። ከዛ ሂዱ ፈልጓት፣ ከኢየሱስ እግር ስር አጠፋ። ሂዱ ፈልጓት፣ መስቀሉ ጋር አጠፋ። በምትሄድበት ቦታ ህይወቷ የሆነ ለምን ሲባል የተወደደችበት ፍቅር ገብቷታል። የተደረገላት ነገር